ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከዚህ በፊት እንደጀመርነው ጥናታችንን ዛሬም ቀጥለናል ማለት ነው። ከዚህ በፊት ስናጠና የነበረው የኢዩኤልን ጥናት ላይ ነው ያለነው። ኢዩኤል ጥናት ላይ እንግዲህ ከዚህ በፊት በደንብ ስንነጋገርበት በደንብ ስናጠና የነበረ ነው ማለት ነው። ኢዩኤልን ስናይ እንግዲህ 3 ምዕራፍ ነው ያሉት። ከ3ቱ ምዕራፎች ደግሞ እያንዳንዳቸው የየራሳቸው መልእክት አላቸው። የየራሳቸው መልእክትን አንድ ላይ ስናመጣ ደግሞ የጋራ መልእክት አለው ማለት ነው። ኢዩኤል ስናጠና በነገራችን ላይ 3 ምዕራፎች ውስጥ 3ቱም ሐሳቦች የአንድ ሐሳብ አንኳር ሐሳብ የሚባለው አለው ማለት ነው። የመጀመሪያው ምንድነው የሚለው ከዚህ በፊት እንዳነሳናቸው እስራኤል ላይ ያለውን እስራኤል ከወደቀችበት ከተበታተነችበት ከሐሳብ ከመንፈሳዊ በብዙ ነገሮች ቦታውን ከለቀቀችበት ወደ ትክክለኛ ቦታ የምትመጣበትን ሁኔታ ወይም ደግሞ መንገድ ያሳያቸዋል። እሱ ደግሞ ከምን አንፃር ነው የሚያነሳ እነዚህ ሎከስት ከሚባሉት ወይም ደግሞ አንበጣዎች ያስመስላቸዋል ማለት ነው። አንበጣ መጥቶ እንደሚበላ እንደዛው እጽዋቶችን እንደሚጨርስ እንደዛው እስራኤል በጣም ከባድ ሁኔታ ውስጥ እንዳለች የሚያሳይ ነው ማለት ነው። እሱን በአንደኛ ምዕራፍ ውስጥ ነው ያየነው። ምዕራፍ 1 ውስጥ እሱን በደንብ አየን። ከዛ ቀጥሎ ምዕራፍ 2 ላይ ያየነው ምንድነው እነዚህ ፈረሶች መጥቶ በጣም ባለፈረሶቹ መጥቶ እንዴት እስራኤልን ወይም ደግሞ እግዚአብሔር ክዳን ያለባቸው ሰዎችን እንዴት እንደገዛ የሚያሳይና በጣም በጭካኔ በሞላበት ሁኔታ እንዴት እንደገዛ እሱን የመጀመሪያው ከሬቨሌሽን እንዳልነው የመጀመሪያ ጭንቀትና ውጥረት በምዕራፍ 1 ላይ አየን። ሁለተኛ አሁን እያወራን ያለነው ደግሞ ሁለተኛ ጭንቀትና ውጥረት ያየንበት ሁኔታ ነው ማለት ነው። ከዛ ሶስተኛና የመጨረሻ እግዚአብሔር ቀን ሲሆን ምን ሊከሰት እንደሚችል እግዚአብሔር እንዴት እንደተናገረ የሚያሳይ ነው ማለት ነው። ዛሬ ደግሞ በዚሁ አንፃር ከሱ ግብአት የሚሆኑልንን አንዳንድ ነገሮች ከዚህ በፊት እንዳነሳናቸው አልረሳሁትም። እናንተም በደንብ እንደምታስታውሱ ተስፋ አድርጋለሁ። ስለ አራቱም ፈረሰኞች ያነሳናቸው ራዕይ ምዕራፍ 6 ላይ ያለውን ያነሳናቸው ከምን አንፃር ነው? ከነዚህ ምዕራፍ 2 ላይ ባለው አንፃር ነው ማለት ነው። እነሱንም በደንብ ስናነሳ ነበረ። እሱ በጥሩ በደንብ የቆየንበት ጊዜ ነበረ ማለት ነው። አሁን ግን በትክክለኛው ወደ ስናያቸው የነበረው አንድ ባንድ ልንጀምር ስለሆነ እሱን በጣም ደስተኛ የሆናችሁ እንደምታዳምጡ ተስፋ አድርጋለሁ ማለት ነው። የዛሬ ርዕሳችን ደግሞ